የገጠር ልጅ መሆን ለዚህ ይጠቅማል። እና ውድ ተመልካቾቼ ከስደት መልስ የቀን ስራ እየሰራው ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በያላችሁበት የምትጥቅ ብዝት ሙልት ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነበር ቤተሰቦች ላይክ ኮሜንት ማድረግን አትርሱ። ዛሬ እንግዲህ ስራዬን እየሰራው አንድ የምነግራችሁ ወደ እናንተ ይጠቅማችኋል ብዬ ያመጣሁት ጉዳይ አለኝ። እሱም ምንድነው? እስከ መጨረሻው ቪዲዮን ተመልከቱት። ይሄው እንደምትመለከቱት ቁፋሮ የተለያየ ስራ እንግዲህ ይሄ የምታዩት የቆፈርኩትን ነው ማሳያችሁ ማለት ነው። በዶማ ቆፍሬ ነው። እንዲሁም ደግሞ እዚህ ጋር አርማታ ሳወጋ ባሬላ ሲዝ እንጨት ሳመላልስ ነው ማሳያችሁ። ለማንኛውም እንግዲህ በዚሁ አጋጣሚ የምነግራችሁ ቁም ነገር ቢኖር ጆሮአችሁን ሰታችሁ እንድታዳምጡኝ እፈልጋለሁ። በስደት ያላችሁ እህቶቼ ሀገር ያሉ ዘመዶቻችሁ ሊሆን ይችላሉ። አንዳንድ ብር ወዳድ ግለሰቦች ማለት ይችላለሁ። በተለያየ አካባቢ እንግዲህ ለወጣቶች ተብሎ ምሪት የሚሰጥ ቦታ አለ። እንግዲህ ይሄንን ምሪት ምን ይሏችኋል መሰላችሁ? ከዚህ ጋር እናንተ በስደት ሆናችሁ የትኛውም ቀበሌ ነዋሪ ብትሆኑ ምናልባት እናንተ ያላችሁበት አንድ ሌላ ቀበሌ ነው፣ ሌላኛው ቀበሌ ሊሆን ይችላል። ወይም ደግሞ ራሱ ቀበሌው ቢሆንም እንኳን እናንተ ተወላጆች እስካልሆናችሁ ድረስ በአብዛኛው ቅድሚያ ለተወላጅ ነው የሚሉት እና እናንተ ተወላጆች ሳትሆኑ ነገር ግን አይ ችግር የለውም እኮ እናንተም እንደ ወጣት ምሪት ይደርሳችኋል፣ ብቻ ብር ቆጥቡ እና ደግሞ የምናስመዘግባችሁ በእንትን ምንድን ነው እንደ ድለላ እናንተን ገንዘብ ለሻይ 20 ሺህ 30 ሺህ ብለው ከእናንተ ላይ ወስደው እነዛ ሰዎች በቃ አስመዝግበናቸዋል፣ ፎቶ አምጡ፣ መታወቂያ ፎቶ አምጡ ምናምን ተብላችሁ ያን ነገር እነሱ አስመዘገብናችሁ ይሏችኋል። የእናንተ ስም ቀበሌው ጋር እንኳን ደርሶ እዛ የተደራጁት አባላት ውስጥ ጋር እንኳን ቢኖር ምናልባት ወይ ቀበሌው ነዋሪ ላትሆኑ ትችላላችሁ፣ ወይም ማለት ለዛ አካባቢ መጤ ነው የሚባለው። ለዛ አካባቢ ከሌላ ቦታ መታችሁ እንደ ነዋሪ ልትሆኑ ትችላላችሁ እና ተወላጅ እስካልሆናችሁ ድረስ ያ ነገር ወይም ደግሞ ከዲጂታል ጋር አያይዙ ብትባሉ እናንተ በስደት ስለሆናችሁ ያ ነገር እናንተ ውድቅ ትሆናላችሁ ማለት ነው። ምሪቱን አታገኙም። እነሱ ግን ምንድነው የሚሏችሁ? ችግር የለውም እያሉ እናንተን ገንዘብ እስኪበሏችሁ ብቻ ነው የሚጠብቁት ማለት ነውና እንደዛ እንዳትሆኑ ባካችሁ ተጠንቀቁ ውድ እህቶቼ። በደላላ ስንሄድ ወደ ስደት ስንሄድ የምንበላው በደላላ የምንበላው አንሶ እዚህ ጋር ደግሞ እኛን ደካማ ጎናችን የመኖሪያ ቤት ነው። በአብዛኛው በስደት ሆነን ቤት ነው ስስ ጎናችን ማለት ነውና ያንን ደካማ ጎናችን ተጠቅመው እነሱ ይጠቀሙብን ይፈልጋሉ። ስለዚህ በገንዘብ ብለው እኛ ቤት እንትን እንድንል ማለት ነው፣ ቤት ቦታ እንድናገኝ በሚል ሰበብ ተካሻ ምክንያት ገንዘብ ካላችሁ ትገዙታላችሁ፣ ህጋዊ ፈቃድ ያለውን ቤት ምናምን ትገዙታላችሁ። ነገር ግን እነሱ ምሪት ታገኛላችሁ በሚል ምክንያት እናንተን እናስመዘግባችኋለን። ተወላጅ አይደለውም እንኳን ብትሉ አይ ችግር የለውም የሻይ ሸጎጥ ካደረግንላቸው ምንም ችግር የለውም ይላሉና ቀበሌው አያውቃችሁም እናንተን። በቀበሌ ደረጃ ከተባለ ቀበሌው አደራጅቷችሁ ራሱ በቃ የራሱ ምድብ አለው። እያንዳንዱ ምድብ የራሱ እንትን አለው እስከ 3 ማለት ነው። ሰብሳቢ፣ ገንዘብ ያዥ ምናምን የሚባሉ ኮሚቴዎች ተዋቅረውለት ያው እናንተ አይናችሁ እያየ ጆሮአችሁ እየሰማ አንድ ላይ አካውንት ከፍታችሁ የቁጠባ ሂሳብ በቀበሌው ደረጃ የሚታወቁ ሰዎችን እሱም በባንክ ማለት ነው እዛው ቀበሌው በሚያውቀው እንትን ቁጠባ ተቆጥባላችሁ እንጂ እናንተ ይሻይ ከፍላችሁ እናደራጃችኋለን ብላችሁ ገብታችሁ እንደው እውነተኛ መታወቂያችሁንና የቀበሌ መታወቂያችሁንና ዲጂታል ምንድነው መታወቂያችሁን አያይዙ ብትባሉ ከየት አምታችሁ እንደምታያይዙት እናንተ ግራ ስለምትጋቡ እንደዛ ገንዘብ እንዳትበሉ ለማለት ፈልጌ ነው። በስደት ቁጭ ብለው የምሪት ቦታ አለኝ ብለው ገንዘብ እየቆጠቡ ቁጭ ያሉ እህቶቻችን ሊኖሩ ይችላሉ። ስለዚህ እናንተ ተጠቀሙበት፣ ይህንን ምክር ስሙ ማለት እዚህ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ ማለት ምንም እዚህ ጋር የማይባል ምክንያት እየሰጡ
እዚህ ጋር እንዲህ ቦታ እየተሰራ ነው፣ እዚህ ጋር እንዲህ እየተፈጠረ ነው ብትባሉ አትመኑ ባካችሁ የስደት እህቶቼ። የኛ ገንዘብ ይውጣ አለበት። እንኳንም እንደዚህ አይነት በሊታ ሰው ገብቶበት እንደውም ራሱ ገንዘቡ ዝም ብሎ ይውጣ አለበት እና ገንዘቡ ዝም ብሎ ነው ምንም ቁም ነገር ላይ አይውልም እና እባካችሁ በጥንቃቄ በተቻላችሁ አቅም ራሳችሁን እየጠበቃችሁ ኑሩ ለማለት ነው። አገር ገብቼ ገንዘቤን ይዤ አገር ገብቼ ብሬን እሰራበታለሁ ገንዘቤን እለወጥበታለሁ ብላችሁ የምታስቡ መሆን አለባችሁ ብዬ የእህትነት ምክሬን እለግሳችኋለሁ። ይህንን ምክሬን ከወደዳችሁ ታዲያ ሰብስክራይብ ያደረጋችሁ ላይክ፣ ሼር ያደረጋችሁ እንድታበረታቱኝ ውድ እህቶቼ፣ ይኸው እንግዲህ ከስደት ተመላሽ እህታችሁ ነኝ። እንግዲህ ከስደት በኋላ ይኸው እንግዲህ ለዚህ ስራ መቆፈር፣ ማረስ፣ መሸከሙ እንዴት አያችሁልኝ እላችኋለሁ እና ደግሞ ወደፊት በአዳዲስ ነገር እመጣለሁ። ቻናሌን ሰብስክራይብ ላይክ ሼር እያደረጋችሁ እንድታበረታቱኝ ማለት ነው። ያው እንግዲህ ውድ ቤተሰቦቼ እዚህ ጋር እንጨት እየተሸከምኩ ነው፣ እያሰርኩ ነው። በነገራችን ላይ በጣም ያሳቀኝ ነገር ከአቅሜ በላይ አስሬ ለመነሳት ስጥር በመጨረሻ ታዩታላችሁ። ብቻዬን እሸከመዋለሁ አነሳዋለሁ ብዬ ያሰርኩት እንጨት ምን እንደመሆን ታዩታላችሁ ማለት ነው። እንደው እኔ ቀላል ነበር የመሰለኝ፣ ግን ያው እንግዲህ ተመልከቱትማ ምን እንደምሆን መጨረሻዬ። እና ወደ ተመልካቾቼ ራሳችሁን እየጠበቃችሁ ስሩ ለማለት ነው። ሀገራችሁ ያብቃችሁ የኔ መልካም ምኞት ነው። ይኸውላችሁ እንግዲህ እንጨቱን አስሬ እነሳለሁ ስል የሆንኩትን መሆንማ እዩልኝ፣ ተመልከቱ። ቁልጭ ሆነ ነገርየው እና ያው ሰው መጥቶ ነው ያሸከመኝ። ለዛው ማፈርግጬ ነው የተነሳሁት ማለት ነው። እና እንደዚህ አይነት አጋጣሚ ይገጥማቸዋል አይደለ? ሸክም ስትሸከሙ እና ከዚህ ማገዱ ብቻ እየተሸከምኩ ነው ማለት ነው። 3 ዙር ነው የተሸከምኩት፣ 3 ጊዜ። ይሄ መጀመሪያ ነው። 3 ጊዜ ተመላልሼ ተሸከምኩት ማለት ነው። ይሄው እንግዲህ በዛውም አካባቢውን እያያችሁት፣ እዚህ አካባቢ በነገራችን ላይ እኔ የቆምኩበት አካባቢ እንዳለ ምሪት ያው ሰው እየሰራ እየተራወጠ ነው የሚገኘው። አሁን የኛም አካባቢ እንግዲህ ትልቅ መንደር ለመሆን እንትን እያለ ነው። ትልቅ መንደር አካባቢ ነው የሚሆነው ምሪቱ እና ይሄ የመጨረሻ ነው እንግዲህ እያችሁልኝ። ይሄንን እንግዲህ 3 ጊዜ ተመላልሼ እየተሸከምኳትን እንጨቴን ተመልከቱልኝ። ስቆፈር ሳር ሲወድኩትን እዩልኝ ለማለት ነው። ለማንኛውም እንዴት አያችሁት ስራዬን? እና ጥሩ ከሆነ በዚሁ ልበረታ ነው። በዚሁ ወደ ቀን ስራ ልገባ ነው። እኔ አሁን ቁጭ ማለት በጣም ነው ያስጠላኝ። ባለፈው ሙዝ እንደጀመርኩኝ ነገራችሁ ነበረ። አሁን ኪሳራ ሲሆን ትቼዋለሁ። አሁን እኔ በቃ ቁርጤን አውቄ ወደ ቀን ስራ መግባቴ ነው። ለማንኛውም እዚህ ጋር ደግሞ ያው እንግዲህ እያረስኩ ነው። ሰላማችሁ ብዝት ይበልኝ ወደ ተመልካቾቼ። ታዲያ ለዚህ ቻናል ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ በቀጣይ ቪዲዮ እንድነሳሳ እንድበረታ የእናንተ ድጋፍ ያስፈልገኛልና ምክሬን ከወደዳችሁት ደግሞ የእናንተም ሀሳብ አስተያየት ካለ በኮሜንት ጻፉልኝ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ባይ ባይ።